ድሮ ድሮ እኮ አ፣ የጥሩ ቤተሰብ ልጆች ወይ ደግሞ አ፣ በማንኛውም ሃይማኖት ተቋም ሆኖ አገልግሎት ድርሻ ያላቸው የጥሩ ቤተሰብ ልጆች ወይ ደግሞ የሚያገለግሉ ልጆች ራሳቸው በሆነ ታይም በሆነ ኤጂንግ ሽፍት ያደረጉና ምንድን ነው የሚሆኑት? ወደ ዓለም ይገባሉ። ወደ ዓለም ደግሞ ገቡ ማለት የራሳቸው የሚፈልጉትን ነገር ሆነች ተገኝቶ ወደዛ ነበር ሰው ሽፍት የሚያደርገው። በዛን ጊዜ ወደዛ ነው ወደ ዓለም ባክ አደረገ ይባላል። ከዛ የጊዜ ጉዳይ ሆኖም በቃ ጊዜው ሙዱን የሆኑ ነገሮቹን ጨርሶ ስቴብል ሲያደርግ ወደ ኋላ ወደ ቤተ ክርስቲያን ይመለስና የንስሐ ትምህርት ንስሐ ገብቶ ንስሐ ትምህርት ተምሮ አገለግላለሁም ካለ ለአገልግሎት ደግሞ የሚያበቃውን ቆይታ ከቆየ በኋላ የአገልግል አሁን ጥሩ ሙድ ውስጥ አገልግሎቱ ትሩ ገብቷል ሲባል እየታየ ሁኔታው እየታየ ወደ አገልግሎት እያስገቡ ይለቁታል እንዲያገለግል። እኔ በጣም እያሳሰበኝ ያለ ነገር ቢኖር በዚህን ጊዜ ሰው ወደ ዓለም አይደለም እየኮበለለ ያለው ከእምነት ወደ ሌላ እምነት እየኮበለለ ነው። ያ ደግሞ በምን ተመርኩዞ ነው? በእግዚአብሔር ቃል ተመርኩዞ ነው ሽፍት የሚያደርገው እንጂ ጠርጎ ተነስቶ በራሱ እየኮበለለ አይደለም። አንደርስታንድ ማድረግ ያለብን። ስለዚህ ምንድን ነው መጽሐፍ ቅዱስን ይዞ በሌላ መረዳት ውስጥ ይረዳና በሌላ ንቅናቄ ውስጥ ይገባና በሌላ እሳቤ ውስጥ ይገባና አሁን ያደገበት ያ መሰረት የመጣበት ያ መሰረት ልክ እንዳይደለ ያውቅና ይገባውና ይረዳና ወደ ሌላ አቅጣጫ ነው ሽፍት የሚያደርገው። ከጊዜ በኋላ ያንን ሰው መመለስ ቀድሞ ወደ ዓለም እንደ ኮበለሉ ሰዎች አይደለም እና አሁን መረዳት፣ እውቀት፣ ችሎታ፣ ፍልስፍና፣ ትንታኔ እንደ ድሮ አይደለም። ስለዚህ የተለያዩ ሰዎች ግለሰቦች አሉ በሚዲያ እየወጡ ሀሳቦችን እያከፋፈሉ መጽሐፍ ቅዱስን እየተነተኑ። ስለዚህ እጅግ በጣም አሳሳቢ ነገር አለ በቤተ ክርስቲያን ውስጥ። በቤተ ክርስቲያን ውስጥ ያሉ ወንጌላውያን የእግዚአብሔርን ቃል የሚመግቡ የሚያስተምሩ ሰዎች ክሪቲካል ቲንከር ሪዝነብል ካልሆኑ ፕሪዲክተር መሆን ካልቻሉ የሚመጣውን ትውልድ እነዚህ ሰዎች የመብላትና ይዘዋቸው የመሄድ እንትናቸው ሰፊ ነው። ቃሉም እንደሚለው ብዙዎችንም ያስታሉ። ደርሳችሁ አንብቡት። ስለዚህ ምንድነው እውቀት እየበዛ ነው፣ ፍልስፍና እየበዛ ነው። ቤተ ክርስቲያንም ደግሞ የቤተ ክርስቲያን ውስጥ የሚንቀሳቀሱ ሰዎችም እነዚህ ሰዎችን ከመታደግ አንጻር ለመታደግ ብዙ መስራትና ማሰብ ያለባቸው ነገሮች አሉ። በየጥጋ ጥጉ በየመንገድ ጥጋ ጥጉ ማይክና ስፒከር ይዞ መንጫጫትና መጮህ ሳይሆን በእውቀትና በምክንያታዊነት የተመሰረተ የእግዚአብሔርን ቃል ማስጠናትና ማሳወቅ ማስጨበጥ ይጠበቅብናል። አለበለዚያ ጊዜው እየከፋ እውቀት እየሰፋ እነዚህ ሰዎች ከኛ ይልቅ ዘመኑን እየዋጁ እየቀደሙብን እየሄዱ ነው። በዚህ ጋር የጀማህ እሳቤ ሳይሆን የመንጋ እሳቤ ሳይሆን ፐርሰናሊ መዋቀር አለበት። የእግዚአብሔር ቃል በየምእመኑ ውስጥ መዋቀር አለበት። ያንን የመስራት ኃላፊነት ያለባቸው ሰዎች ትልቅ አደራ፣ ትልቅ ሸክም ይጠበቅባቸዋል። አለበለዚያ ከትንሽ ጊዜ በኋላ ይህንን በየአዳራሹ የሚሞላውን ህዝብ ማግኘት ሊከብድ ይችላል። እግዚአብሔር ያምጣውና ዛሬ በነዛ በምዕራባውያን ነገር ወደ ጭፈራ ቤቶች እየተሸጡ ነው ቤተ ክርስቲያኖች። የቤተ ክርስቲያንን ጽንሰ ሀሳብ የሚቀበል ጄኔሬሽን ከመጥፋቱ የተነሳ